ውድ የምንቴዲሽ ተከታዮች ዛሬ ይዤላችሁ የመጣሁት አሙስ እንዴት እንደምንሰራ ነው። አሁን እንደምታዩት ይሄ ናይል ሳት የተሰራ ዲሽ ነው። ኳሊቲ በ60 ሴንቲሜትር ሆኖ ጩትና ይሄ ናይል ሳት የተሰራ ነው። አሁን ወደ አሙስ ለመቀየር ባይንደራችን ላይ የአሙስን ፍሪኩዌንሲ እንሞላለን። ይኸውና 11 030 ከዛ በኋላ የምናደርገው ይሄ አሁን ናይል ሳት ነው። ከዲሹ ጀርባ ነው። ይህንን አንፈተውም፣ እችኛውን ብቻ ነው የምንፈተው። እቺን ፈተን ዲሻችንን ወደ ላይ ቀና ስናደርገው ወደ አሙስ ይቀየራል ማለት ነው። እና በጣም ቀላል ነው፣ ሲምፕል ነው። እንፈታለን። ልብ በሉ የምንፈታው እችኛዋን ብቻ ነው። ይሄኛውን አንፈታም። እችኛዋን የዲሹን ከፍ ዝቅ ማድረጊያውን ብሎ እንፈታና እንደምታዩት ከዛ በኋላ እችኛዋን ከፍ እናደርጋታለን። እችን ከፍ እያደረግን ስንሄድ ኳሊቲ እየገባልን ይመጣል ማለት ነው። አያችሁታ ኳሊቲ ገባ ማለት ነው አሙስ። ከዛ በኋላ እዚህ ጋር ያለውን እኛው ስር የምንለው በቃ ኳሊቲ ከገባልን እስከምንችለው ድረስ መጨመር ነው ኳሊቲው ማለት ነው። እና በጣም ሲምፕል ነው።